በስላሴ ስም በቤቴ ማርያም ምንድነው? ወይኔ ምን ሆንሽ? ሳማ ነው ባባ ሳማ። ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን። ይሄን እንደምትመለከቱት ሳማ ነው። ያው የዚህችን ነገር ሁላችሁም ታውቃታላችሁ። እና ምን ላደርግ ነው እዚህ ፌስታል ውስጥ ከተውና ለሚስትየው ሁለት ስጦታ አዘጋጅቼልሻለሁ እና ስጦታውን ከዚህ ውስጥ ፈልገሽ አውጪ እላታለሁኝ፣ አማራጣታለሁኝ ማለት ነው። ከዛ በኋላ እሷ የምታደርገውን ነገር እያንዳንዱን ነገር እናያለን። ወደ እሷ ማማ እኔ የምልሽ ስጦታ ልሰጥሽ ነበር። ከፎቶው በፊት ስጦታ ልሰጥሽ ነበር። እውነት እንቺን ቀርመሽ ይሄን አይንሽ ላይ ሰሪው፣ አይንሽ ላይ ሰሪውና ማለት ነው። ሁለት ምርጫ ነው የምሰጥሽ። አንደኛው አዲስ አበባ ውስጥ ወይ ደግሞ ከአዲስ አበባ ውጭ ወደ አዳማ ምናምን ሄደን ፈታ እንድንል። ሁለተኛው ደግሞ እኔ የሆነ ያሰብኩት ስጦታ አለ፣ እሱን ልገዛልሽ። እዚህ ፌስታል ውስጥ ሁለት ወረቀቶች አሉ። አይንሽን ጨፍነሽ ፈልገሽ ታወጫቸዋለሽ። ከዛ በኋላ ያገኘሽውን ወረቀት አድምጪኛ፣ ያገኘሽውን ወረቀት እጣሽ ይሆናል። ከዛ መርጠሽ እንዳታውጪ እኮ ነው ታዲያ። አቦ ምናሽ እሺ በይና መርጠሽ አውጪ። ለምንድን ነው ማታሚው? በነገራችን ላይ እሱ ብቻ አለን ካሜራ የምቀርጽሽ። ቤተሰቦቻችን እስኪ አስደስታት፣ የሆነ ነገር አድርግላት እስኪ፣ በቃ ሁሌ የምታረጋት ፕራንክ እንደዚህ ነው ምናምን ስላሉኝ በዚህ እስኪ ልካስሽ፣ እነሱም ይዩት። ለዛ ብዬ ነው የምቀርጽሽ፣ ሌላ ነገር አለ። ሲቀጥል ደግሞ አይንሽን ሰሪ ፌስታል ውስጥ ልስጥሽ እና ይቀር። አይ ለምን መቅረጽ ሳይሆን በቃ ስጠኝ። እኔ ማለት እንዴ እና እሺ፣ ተንኮል ግን ማለሙን በመናቀል ለምን ተንኮል ይሆናል? አንቺ አታምኚኝ ማለት ነው? ካሜራ እንደዚህ ይዤ ቀርጬሽ አውቃለሁ? እንደዚህ ይዤ። እሺ ቆይ እሱን አይደለም ዝም ብለሽ ስጠኝ። ለምን ዝም ብዬ እሰጥሻለሁ? እድልሽን የሰጠሽን አይንሽን አስረሽ ፈልገሽ አውጪ። እሺ ግን ቢሆን ድንገት ማርያምን እንጣላለን። ቢሆን ደግሞ ሌላ አጸፋውን አትችለው። በቃ አታስቢ ማለት እኔ ስጦታው ጎክቶኝ ምናምን እኮ አይደለም፣ ግን በቃ ይሆናል ቤተሰቦቻችን ምናምን ስላልከኝ መካሻ ነው። ብዙ ኮሜንት ካየሽ አንቺ ራሱ ያው እሺ በቃ ግን ይኸውልህ ነገርኩህ እኮ በቃ ትጣላኛለህ። አታስቢ። ኧረ በቃ ደስ ብሎኝ አይደለም ሲጀመር ማረጋው። እሺ ቶሎ በይ ምንም ደስ ዛሬ አንተ ማመን ይተብደኛል። ግን በቃ ትንሹ ካፍንጫሽ ዝቅ አድርጊው። እሺ ከዛው ልጅንም ከተው ያው ፌስታሉን ይዘሽ ፈልገሽ ታውጫለሽ። ሁለት ወረቀት ነው፣ አንዱን ነው ማውጣት የምትችይው። ያዡ ራስሽ ሁለት ናቸው፣ መርጠሽ አንዱን ነው የምታውጪው። ከከተማ ውጪ ቢሆን ለኔ ደስ ይለኛል፣ ምክንያቱም እኔ አንቺ ልጃችን ሆነን ፈታ እንላለን። ፈልገሽ አውጪ። ምን ነው ምንድነው የሚያቃጥለው? ምን ሆንሽ? ምንድነው የሚያቃጥለው? ምንድነው? ወይኔ እግዚአብሔር ሆይ በስላሴ ስም በቤቴ ማርያም ምንድነው? ወይኔ ምን ሆንሽ? ሳማ ነው ባባ ሳማ አንተ ነኝ ከመቼ ነው ከተንኮል ያስፈልግ? እሺ ይሁን ይጻጻፍ